አዶናይ ያውቁታል? አላውቀውም አባቴ። አዶናይ አታውቁትም? ቴሌቪዥን ላይ ምናምን ሰማ ነበር አዶናይ ሲባል። እሺ ስንት ነው ለዚህ? ኦሎም ነው? አዎ ኦሎም በዚህ 20 ብርም አለ 50 አለ። ኦኬ በቀን ስንት ትሰሪያለሽ? በቀን ያው ገበያ እንደመጣ ነው 400 500 ሰራ። በወር ስንት ትሰሪያለሽ? ወይ በወር እንግዲህ ስንት እንደምሰራ አላውቅም፣ ግን ለተለታው ስለምናገኝ ብትገምጪው በግምት ስንት ይሆናል? በግምት ይኸው እስከ 3000። ከፍተኛው የሰራሽው ስንት ነው? ከዛ በላይ አልሰራም፣ አየሩ እንደ ድሮ አይደለም። እኔ 10,000 ሰጥሻለሁ። እሺ እድሜና ጤና ይስጥልኝ። እሺ ችግር የለውም። እሺ እድሜና ጤና። እሺ ችግር የለውም። ንግድ ባንክ አለሽ? ንግድ ባንክ እቤት ደውዬ ልጠይቃት አላውቀውም። እሺ ችግር የለውም። መጣው። እሺ እኔ እናት አሜን እናትዬ። የትግርኛ ሙዚቃ ዘፋኟ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሏ እጅግ አነጋጋሪ ሆኗል። ማህሌት ገብረ ጊዮርጊስ እንግዲህ ስናቃት በእንደዚህ አይነት መልኩ ነበር። አሁን ያለችበት ሁኔታ ተብሎ እንግዲህ በስፋት እየተሰራጨ የሚገኘው ደግሞ ይሄ ፎቶ አለ። ማህሌት ገብረ ጊዮርጊስ እንግዲህ በትግርኛ እጅግ ተወዳጅ ዘፋኝ፣ ብዙዎች የሚወዷት የሚያደንቋት ሙዚቀኛ ናት። አሁን አለችበት ተብሎ የተለቀቀው ፎቶ የቅርብ ይሁን የሩቅ ብዙም የተረጋገጠ መረጃ የለውም። ነገር ግን የአሁን ፎቶ የቅርብ ፎቶ ከሆነ በእንደዚህ አይነት ሁኔታ ውስጥም ካለች እጅግ አሳዛኝ ነው የሚሆነው። ምን አጋጥሟት ይሆን? መረጃውን እንዳገኘው ወደ እናንተ የምናደርስ ነው የሚሆነው። ለማንኛውም ይሄ መረጃ ሌሎችን ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። አንቺ ዞር በይ ምናምን ብሎ መጥቶኝ ማለት ነው በአራዳ ጠርሙስ ማለት ነው። ከዛ እዚህ ጋር እንቅላቴ ላይ ነው የወላይ መጣይ ማለት ነው። የዚህች እህታችን ጉዳይ ለምን ዝም እንደተባለ አልገባኝም። እያለች ያለችው ካልገባችሁ በምሰራበት ቦታ ሁለት ወጣቶች አናቴን በጠርሙስ ብሎ ለምን ሂሳብ ጠየቅሽ ብሎ አናቷን በጠርሙስ ብለዋት ወርቃ ስትነሳ የቤቱ ማናጀርና ባለቤቱ እዚህ ጋር ጠርሙስ ተሰብሯል ጠጥተው ከፍሎ መጠጡን ጠጥተው ሂሳብ ሳይከፍሉ የሄዱ ልጆች አሉና ሂሳቡን አንቺ ትከፍያለሽ ተብላ ገና በመስተንግዶ የለት ጉርሷን ለመሸፈን የምትራራት ሴት ላይ ፈርደው ስቃዩን ያበረቱ ሰዎች አሉ እያለች እያወራች ነውና ብዙ ሰዎች በዚህ ጉዳይ ላይ ሐሳብ ስትሰጡና ቪዲዮ ስትሰሩም አላየሁትም። እኔ ግን አንድ ነገር ማለት እፈልጋለሁ። የህግ ከለላ የምትፈልጊ ከሆነ ጠበቃ እኔ መድብልሻለሁ፣ የጠበቃ እኔ ከፍልልሻለሁ። መብትሽን መጠየቅ ባለብሽ ልክ መሄድ እስካለብሽ ጥግ ድረስ ልሄድልሽ እችላለሁ። እሷን የምታውቁ ሰዎች ይሄንን ቪዲዮ ለሷ ሼር አድርጋችሁ አድርሱልኝ፣ ወይንም የምታውቁ ሰዎች በውስጥ ስልኳን ላኩልኝ፣ ወይንም አድራሻዋን ያለችበት ድረስ መሄድ እችላለሁ። እኔም ብቻ ሳይሆን እኔን እንደ ግለሰብ ከፈራሽኝ ማህበር አለ፣ ኢሲያ ማህበር፣ የኢትዮጵያ ሶሻል ሚዲያ ኢንፍሉዌንሰሮች አሶሲዬሽን አለ። እሱ የህግ ክፍል አለው። እሱ ራሱ ከማህበራዊ ሚዲያ ላይ ከ3000 ጀምሮ ተከታይ ያላቸው ልጆች የህግ ከለላ የማድረግ ግዴታ ስላለበት በሱ በኩል የህግ ከለላ እንዲደረግልሽ እስከማድረግ ድረስ እናደርግልሻለን። ስልክ ቁጥሯን ወይ ላኩልኝ ወይ አንቺ ካለሽ አናግሪኝ። ቴክስት ማድርጌልሻለሁ። ቴክስት ወይ ከቻልሽ መልሽልኝ። እስቲ አንደኛውን ቪዲዮ እንየውና እንመለስ። ሀገር በጣም ፍቅር ያስፈልገናል። እንደምታውቁት ግን ሀገር ማለት አንድ ሰው ነው። ኦኬ ራሳችን ማፍቀር ካልተማርን ደግሞ ሌላ ሰውን ማፍቀር አንችልም። እቺ ሀገር ፍቅር አይኖራትም። በጣም ነው ከሚያስደንቀን ነው። በነገራችን ላይ ዝም ብሎ ይመስለናል እኛ አንዳንዶቻችን እንጂ ይህ በራሱ ላይ ሰርቶ ራሱን የለወጠ ሰው የሚያገኘው ክብር ነው። ይሄን እየመረረንም ቢሆን ልንውጥ ይገባል። ዛሬውኑ ነው ራሳችን ላይ መስራት ያለብንና በጣም ነው የምትገርመው። ዛሬውኑ ነው መጀመር ያለብን። በጣም ነው የሚያስደንቀው። አንዳንድ ሰዎች አዶናይ ዝም ብሎ የተወደደ በቃ እንደው ዝም ብሎ የተወደደ ለመስራቸው ይችላል። ይህ ለአዶናይ እየተሰጠ ያለው ፍቅርና መውደድ ከጫፍ ጫፍ ማለት ነው። እንደ ኢትዮጵያውያን ሙሉ ኢትዮጵያውያን ሃይማኖት፣ ዘር፣ ማንነት፣ ጎሳ፣ አቅጣጫ ሳይለየው ሁሉም ሰው እየወደደው ያለበት ዋናው ምክንያት የኢትዮጵያ ሕዝብ አሁን የሚያስፈልገው ፍቅር፣ ሰላም፣ አንድነት እንደሆነ ስለተረዳ ሌላ ምንም ሊባል የሚችል ነገር የለም። ምንም አማራጭ የለንም።
አዶናይን ከመደገፍ ውጭ ሌላ ምንም አማራጭ የለም። አመሰግናለሁ። ከደሃ ቤተሰብ ነው የመጣሁት የሚለው ታሪካችሁ ወደ ኋላ መተው አለባችሁ። ማርያምን ነው የምላችሁ። የድሮ ታሪካችሁ ያሁኑ ሀቃችሁ ይሆናል። የድሮ ታሪክ ያመንክ ነኝ ነበርኩ ከዚህ ነው የመጣሁት ከዚህ ነው የተወለድኩት እዚህ ሰፈር ነው ያደግኩት ጫማ ሂለን የለበስኩት ቤተሰቦቼ እንደዚህ ናቸው የሚለው ታሪክ ማለት ነው ካልከዳ አዲስ እውነታ መፍጠር አትችልም። አዲስ ታሪክ ለመፍጠር የድሮ ታሪክ መክዳት እባብ ማለት ነው ቆዳው ይቀይር የለ እኛም ታሪካችን መቀየር አለብን። ማንነትህ ካልቀየርክ ዓለም አይቀየርም። ልንገራችሁ ዓለም አይቀየርም። ስለዚህ ራሳችሁ በድሮ ታሪካችሁ መወከል አቁሙ። አንዳንዶቻችሁ በጣም በብዙ ሰዎች ተተርባችኋል። ቆንጆ እንዳልሆናችሁ ተነግራችኋል። ደሃ እንደሆናችሁ ወይም ደግሞ በቃ ላይ አስተዳደጋችሁ በችግር እንደሆነ ታውቃላችሁ ጠንቅቃችሁ ማለት ነው። ግን ታሪካችሁ መክዳት የማትችሉ ከሆነ አዲሱ ታሪክ መፍጠር አትችሉም። ክዱት። ታሪካችሁ ክዱ። ታሪካችሁ ከዳችሁ ማለት ሰዎች ከዳችሁ ማለት አይደለም። ታሪካችሁ ከዳችሁ ማለት ራሳችሁን ከዳችሁ ማለት አይደለም። የከዳችሁ ታሪኩን ነው። ያ ታሪክ እየጠቀማችሁ ካልሆነ በአጠቃላይ ክዱት። ቆንጆ አይደለሁኝም የሚል ታሪክ ከነበራችሁ ቆንጆ ነኝ የሚል አዲስ ታሪክ መገንባት ይኖርባችኋል። ለምን? ቁንጅና በታሪክ በአዲሱ ታሪክ ነው የሚገነባው። በአዲሱ እምነታችሁ ነው የሚገነባው። ቁንጅና እምነት ነው። ልንገራችሁ ቁንጅና እምነት ነው። እምነቱ ሲመጣ ከዛ ስራ ይከተላል። ሳትወዱ ነው የምላችሁ። ሰውነታችሁ በራሱ ይስተካከላል። ስፖርት እንድትሰሩ ይነግራችኋል። ሰውነታችሁ አይምሯችሁ ያሳምናችኋል። ሳትወዱ ወደ ጂም ትገባላችሁ። ሳትወዱ ያ መጀመር ያስፈራችሁ ቢዝነስ ትጀምሩታላችሁ። ለምን? እምነታችሁ ያስተካክላችሁታል። እመኑኝ። ታሪካችሁ ክዱ። የማይጠቅማችሁ ታሪክ የማይጠቅማችሁ እምነት ካለ በአጠቃላይ መክዳትን ተለማመዱ። 100% መክዳት ስትችሉ 100% አዲሱ ታሪክ ተገንብቷል ማለት ነው። 100% ደግሞ ይህ ዓለም አዲሱ ህይወታችሁ ያንጸባርቅላችኋል። የት እንደነበርኩ ማወቅ ከፈለጋችሁ ቀጣይ የሚለቀቁ ቪዲዮዎች የዩቲዩብ ቪዲዮዎች ናቸው። ተመልከቷቸው። በዚህ ቲክቶክ እችኛዋ ክሊክ አድርጓት። ቀጣይ ክፍል ምትላለች። የድሮ ቤቴን ላሳያችሁ። አሁን እየኖርኩት ያለሁት ህይወት ደግሞ ማየት ይችላላችሁ። ክሬዚ what the fuck እሰይ ማለት ጀምሪ። ሲያምርብሽ እሰይ ዱርዬ ከተባልሽ እሰይ፣ ቅሌታም እሰይ፣ አንቺ አታገቢም እንዴ እሰይ፣ ልጆች ለምን የሉሽም እሰይ፣ ለምን ነው እንደዚህ ሆንሽው እሰይ፣ አካሄድሽ እሰይ፣ ጾጉርሽ እሰይ። ዛሬ ከወደ ብራዚል አንድ አስገራሚ ነገር ተከስቷል። እንደምትመለከቱት በአንድ ብላቴና ጥምቀት ወቅት በሚገርም ሁኔታ የመስቀል ምስል ሰርቶ ሲወርድ የነበረ አነጋጋሪ ምስል በፎቶግራፈሮች ተይዟል ማለት ነው። በነገራችን ላይ ይሄ ነገር ኤአይ ወይ ደግሞ ኤዲቲንግ አይደለም። በጣም በተደጋጋሚ ቼክ ተደርጓል። ሪል የሆነ ምስል ነው። ይሄ ምስል እንግዲህ ዛሬ ሶሻል ሚዲያ ላይ በጣም በርካቶች እያጋሩትና እየተቀባበሉ ይገኛሉ። የመስቀል ምስል ምልክት ነው እንግዲህ በዚህ ፎቶ ላይ እያየ ነው። ይሄ ቪዲዮና ይሄ ፎቶ ከመጣላችሁ ኤዲት የተደረገ ነገር አይደለም። 100% ሪል የሆነ ምልክት ነው።